መልካም ሰኞ ማለዳ እንዴት ናችሁ የተወደዳችሁ? አውቃለሁ አንዳንድ ጊዜ ጠዋት ከእንቅልፋችን ተነስተን ወደ ስራ ለመሄድ በጣም ይከብደናል። ምናልባት ስራችሁን ላትወዱት ትችላላችሁ። ደሞዛችሁ በጣም ትንሽ ሊሆን ይችላል። ግን ምን እንደሆነ ታውቃላችሁ? ደስ ይበላችሁ፣ ቢያንስ እየተንቀሳቀሳችሁ ነው። የዚህ ሳምንት መልእክታችሁ ይህ ነው። በምንም አይነት ሁኔታ ውስጥ ብታልፉና ብትወድቁም እግዚአብሔር በእናንተ ላይ ያለውን ዓላማ አይለውጥም። እግዚአብሔር አሁንም በእናንተ ላይ እምነት አለው። ሁኔታዎች ስለከበዷችሁ ብቻ እግዚአብሔር በእናንተ ላይ ያለውን ዓላማ አይለውጥም። ምናልባት ያለፈው ሳምንታችሁ የባከነ ሊመስል ይችላል፣ ግን እግዚአብሔር በእናንተ ላይ ያለውን ዓላማ በፍጹም አይለውጥም። ዮሴፍን ታስታውሱታላችሁ? ጉድጓድ ውስጥ ተጥሎ በነበረ ጊዜ፣ ወንድሞቹ ሸጦት በነበረ ጊዜ፣ እናም በቤጢፋራ ቤት ውስጥ በነበረ ጊዜ እንዲህ ብሎ ያስብ ይሆናል፣ እግዚአብሔር ይህንን ነገር ያደረገው ስህተት ስለሰራው ይሆናል፣ መከራዬን ተመልከቱ ብሎ አስቦ ሊሆን ይችላል። እርሱ ግን በሂደትና በለውጥ ላይ ነበረ። ወደ ከፍታውና ወደ ክብሩ መንገድ እየገሰገሰ መሆኑን አላወቀም ነበረ። እግዚአብሔር እንዲህ ነው የሚሰራው። በመከራ ውስጥ እያለፋችሁ ቢሆን በዛ ውስጥ የእግዚአብሔር ዓላማ አለ። እናም አንዳንድ ጊዜ ተስፋ በመቁረጥና በስቃይ ውስጥ ልታርፉ ትችላላችሁ። ነገር ግን ይህ ሁለንተናዊ የእግዚአብሔር ዓላማ ውስጥ አለ። ስለዚህ ደስ ይበላችሁ፣ ምክንያቱም ከእግዚአብሔር የሚሰጠን የጸጋ ስጦታ እንዲሁ በነፃ ነው። እግዚአብሔር በእናንተ ላይ ያለውን ሐሳብ አይለውጥም። ይህ ደስ የሚል ዜና ነው አይደል? ስለዚህ እንደገና ተነሱና ወደፊት መራመድ ጀምሩ። ዋጋ አለው። አስደናቂ ሳምንት ይሆንላችሁ።